ሰላም እንዴት ናችሁ? ዛሬ እንግዲህ እዚህ ጋር በምትመለከቱት መልኩ አይናቸው እንዲሁም ደግሞ ቆዳቸው ቢጫ የሆኑ ሰዎች በሙሉ የጉበት ታማሚ ናቸው ማለት እንችላለን ነው የሚለውን እናያለን። ያው መልሱ የሚሆነው አንችልም ነው። ምክንያቱም ይሄ እንግዲህ እዚህ ጋር የምትመለከቱትን አይነት ቢጫ እንዲሆን የሚያደርገው ቢሊሩቢን የሚባል ፒግመንት የሚመረተው ሰውነታችን ያረጁ ቀይ የደም ሴሎቻችንን በሚያስወግድበት ጊዜ ወደ ተለያዩ ፓርቶች ይሰባበራል ቀይ የደም ሴላችን ማለት ነው። ስለዚህ አንደኛው ዌስት ፕሮዳክት ከሰውነታችን መወገድ ያለበት ማን ነው? ቢሊሩቢን ነው ማለት ነው። ስለዚህ ይሄ ቢሊሩቢን በተለያዩ ምክንያቶች ከሰውነታችን በአግባቡ መወገድ ሳይችል ሲቀር አይናችን ላይ እና እንዲሁም ቆዳችን ላይ ሄዶ አኩሙሌት ይሆናል። ስለዚህ የራሱ ከለር ቢጫ አይነት ከለር እንዲኖረን ያደርጋል ማለት ነው። ታዲያ በትክክል እንዳይወገዱ ሊያደርጉ ከሚችሉ ነገሮች ወይም ደግሞ አይናችን ወይም ደግሞ ቆዳችን ቢጫ እንዲሆኑ ሊያደርጉ የሚችሉ ምክንያቶች ምንድን ናቸው የሚለውን በምንመለከትበት ጊዜ የመጀመሪያው ጉበታችን ነው። ጉበታችሁ ፌል ካደረገ ወይም ደግሞ በተለያዩ ምክንያቶች ከተጎዳና ስራውን ካቆመ ይህንን ቢሊሩቢን የተባለ ፒግመንት ከደማችን ላይ መውሰድና ማስወገድ አይችልም። እንዲሁም ደግሞ በተጨማሪ ጉበታችን ከደማችን ላይ ይህንን ፒግመንት ከወሰደ በኋላ በባይል አማካኝነት ነው ወደ አንጀታችን የሚልከው። ከዛ አንጀታችን ውስጥ በሰገራና በሽንት መልኩ ይወገዳል ማለት ነው። ታዲያ ጉበታችን ደህና ሆኖ እና ይሄንን ፒግመንት ከደማችን ላይ ወስዶ ባይልን የሚያሳልፍበት በሐሞት ጠጠር ምክንያት ሊሆን ይችላል። እንዲሁም በተለያዩ ስቶኖች ምክንያት ባይሉ ከጉበታችን የሚወጣበት መንገድ ከተዘጋና መንቀሳቀስ የማይችል ከሆነ ይሄ ማለት ታዲያ የሐሞት ጠጠር አንዱ ነው ማለት ነው። ያህ ቢሊሩቢን ከደማችን የመወጋጃ ስርዓቱ ይታገዳል ማለት ነው። ስለዚህ ደማችን ውስጥ ይጠራቀማል። ሌላኛው ደግሞ እነዚህ ሁሉ ነገሮች ካልተፈጠሩና ሰውነታችን ግን ብዙ ያረጁ ቀይ የደም ሴሎችን እያስወገደ ከሆነ እና ይሄ ፒግመንት በመጠኑ በጣም ይጨምራል ማለት ነው አይደለ? ብዙ የምታስወግዱት ነገር ካለ ከዛ ነገር የሚወጣ ጽዳጅ ብዙ ነው የሚሆነው። ስለዚህ ያ በጣም በሚበዛበት ጊዜ ጉበታችን ከሚችለው በላይ ስለሚሆንበት በዛም ምክንያት ደማችን ስር ሊጠራቀም ይችላል ማለት ነው። ስለዚህ አይናችን እንዲሁም ደግሞ ቆዳችን ቢጫ ይሆናል። ስለዚህ አይናችሁ ወይም ደግሞ ቆዳችሁ በዚህ መልኩ ቢጫ በሚሆኑበት ጊዜ እነዚህ ሁሉ ነገሮችን ማሰብ መቻል አለባችሁ ማለት ነው። ግን ምክንያቱን ለማወቅና ሕክምናውን ለማግኘት አቅራቢያችሁ ወደሚገኝ የጤና ተቋም በመሄድ ቼክ ማድረግ ይኖርባችኋል።